ከበጎነት ባሻገር ሀገራችን ኢትዮጵያ በጀመረችው የብልጽግና የለውጥ ጉዞዋ ስሟ ከፍ ብሎ እየተነሳ ያለው ሰው የሚሸቱ ለሰው ልጅ ጥቅም ሲባል መስዋዕትነት እየተከፈለባቸው በሚሰሩ የልማት ስራዎች ሳቢያ ሰዎች ራሳቸው በሚሰጧቸው ሕያው የእውነት ምስክርነት ነው። ይህን ለማለት ያነሳሳን የ100 አባወራዎች የተጎሳቆለ የኑሮ ሁኔታ የተቀየረበት የበጎነት እሳቤ ነው። የሰው ልጅ እንኳንስ ሊኖርበት ቀርቶ እግረ መንገዱን ባልሄድበት ብሎ ንቆ በሚጠየፈው አይነት አስቸጋሪ ጥብቅብቅ መውጫ መግቢያው የማይታወቅ ሰው ሞቶ አስከሬን መውጫ መንገድ አጥቶ ጣሪያ ተነቅሎ ይወጣ የነበረበት ያ የማይረሳ የድህነት የደሳሳ ቆርቆሮ መኖሪያ መንደር ዛሬ በትውስታ ሲታሰብ ግርም ይላል። ያ ለኑሮ የማይመቸው መንደር በበጎ አሳቢዎችና በቅን የፓርቲያችን የብልጽግና ቆራጥ አመራሮች ሰውማ በእንዲህ ያለ ሁኔታ ውስጥ መኖር የለበትም ብለው በወሰዱት ፈጣንና ቀልጣፋ ውሳኔ የበርካታ አቅመ ደካሞች የቤትና የተሻለ ኑሮ ጥያቄ ሮሯቸው ምላሽ እንዲያገኝ ጥረት የተደረገበት ነው በጎነት በሚል ስያሜ የተመሰረተው አዲስ መንደር። መንደሩ መንደር ከመባል ባለፈ አፓርትመንት በመሆኑ ከደሳሳ ጎጆ ወደ ቅንጡ መኖሪያ ቤት እንደገቡ ነው ነዋሪዎቹ በምስጋና ምስክርነታቸውን የሚያቀርቡት። ቃላት ያንሰኛል እንጂ ቃላት ያንሰኛል። ስንት ነገር ነው እኔ እንጃ እኔ ምን መናገር አልችልም። ቢኖረን አስጥተንበት ወተን ተቀምጠንበት ይሄ ነው የምንለው ነገር የለም። እንግዲህ የበላ ሆድ ያገኘ እጅ ያመስግን። ባረከ የተቀደሰ ኑሮ ይስጣት። እሷም ለኛ እንዳስተካከለችልን እሷም ደግሞ ያስተካክሎ ይስጣት ፈጣሪ። ምድርን የሞላው ሰውና የሰው ልጅ ሲሆን በምድር ስትኖር ደግሞ ሰውን ልትዘነጋው አይገባምና ፓርቲያችን ብልጽግና ከሁሉም በፊት ሰዎች የዜግነት ክብራቸው ተጠብቆ በምቾት እንኳን ባይሆን በጽዱና በተሻለ አካባቢ እንዲኖሩ ለማድረግ ሰው ተኮር ዓላማን አንግቦ በርካታ ስራዎችን በአጭር ጊዜ ውስጥ ሰርቷል። ከነዚህ ሰው ተኮር ስራዎች መካከል በልደታ ክፍለ ከተማ ወረዳ 10 የሚገኘው የመጀመሪያው የመልሶ ማልማት የበጎነት የመኖሪያ ቤት ግንባታ ተጠቃሽ ነው። ነዋሪዎቹ በዚሁ ክፍለ ከተማ ወረዳ 1 ውስጥ ቆርቆሮ በቆርቆሮ ሆኖ በተሰራ እጭቅ ባለ መንደር ውስጥ ለእግረኛ መረማመጃ ባልነበረው አካባቢ ለ19 ዓመታት ኖረው ዞር ብሎ የሚያያቸው አጥተው ክረምት በዝናብ ውሃና ቅዝቃዜ ሲጠዘጠዙ በጋ ደግሞ በፀሐይ ሐሩር ሲለበለቡ ኑሮ ካሉት መቃብርም ይሞቃል የሚለውን ተረት መጽናኛ አድርገው ነበር የሚኖሩት። ይህንን አሰልቺ የኑሮ ሁኔታ ገሃድ ወጥቶ እንዲታይ ያደረገው ብልጽግና ፓርቲያችን ይዞት የተነሳው ሰው ተኮር መርሁ ነው። ዜጎቼ የት ነው ያሉት? እንዴት ነው የሚኖሩት? ልጆቻቸውስ ምን በልተው ያድራሉ? በሚል ሰዋዊ አስተሳሰብ ነበር ከንቲባችን ክብርት ወይዘሮ አዳነች አቤቤ ወደ ልደታ ቆርቆሮ መንደር ድንገት ብቅ ብለው ያንን የ100 አባወራዎች የስቃይ ኑሮና እንግልት ተመልክተው ሰው የሚሆነው ሰዋዊ ስራ ሲሰራ ብቻ ነው በሚለው መርህ ለመንደሩ ነዋሪዎች ቀን ሊያወጡላቸው ቆረጡ። እናም በፍጥነት በጥራት እነዚያ የተረሱ ዜጎች በብልጽግና ሰው ተኮር አይን ታይተው ወደ ተሻለ የበጎነት መንደር በበጎነት እሳቤ በክብርት ከንቲባችን የዕለት ተዕለት ክትትል ባጭር ጊዜ ተጠናቆ ነዋሪዎቹ ወደ አፓርትመንታቸው እንዲገቡ ተደረገ። ይህ ሰው ተኮር ስራ ምስክርም አያሻውም ይላሉ ነዋሪዎቹ። ህንጻው ራሱ ይመሰክራል። ሰውነቱ ተከብሮ መኖር ጀምሯል። ህጻናት ከተፋፈነ መኖሪያ አካባቢ ወጥተው በመጫወቻና በአረንጓዴያማ ስፍራ መዋል ጀምረዋል። ቢነገር የማያልቅ ሲመሰክሩት ቢውሉ ትንግርት የሆነ ስራ ነው በጎነት። ይህ በልደታ ክፍለ ከተማ ወረዳ 10 የተገነባው የበጎነት ምሳሌ የሆነው መንደር በጎነቱ ከወሬ ባለፈ ከበጎነትም ባሻገር ሕያው ምስክር ሆኖ ይታያል። በልደታ ክፍለ ከተማ ብልጽግና ፓርቲ ሚዲያ የተዘጋጀ ህዳር 2018